እባካችሁ ጥርሳችሁ ስለታመመ ብቻ ጥርሴ ይነቀል የምትሉ ታካሚዎች ይህ ቪዲዮ ለእናንተ ነው። ሰላም፣ ዶክተር መሀሌት ነኝ። ጥርስ የሚነቀልባቸው ኬዞች አሉ፣ ነገር ግን የህክምና አማራጮችም አሉ። ለምሳሌ እንደ ህመሙ አይነት የመጀመሪያ ደረጃ ህመም ከሆነ ጥርስ መሞላት ይችላል። እንደዚሁም ደግሞ የኢንፌክሽኑ ኤክስቴንሽን ኦፍ ዴፕስ ታይቶ የስር ህክምና ሊሆን ይችላል። መጨረሻ ላይ ነው የሚነቀለው። ነገር ግን ጥርስ መነቀል ያለበት አንሪስቶረብል ከሆነ ወይም ሊድን ካልቻለ፣ በጣም ኢንፌክሽየስ ከሆነ፣ እንደዚሁም ደግሞ የተቀበረ ጥርስ ከሆነ፣ እንደዚሁም ደግሞ ፓቶሎጂካል ሌዥን ካለው ኦር ለፕሪ ራዲሽን ቴራፒ፣ ህጻናት ላይ ደግሞ ቋሚ ጥርሳቸው ከመጣ፣ እንደዚሁም ደግሞ አንዳንድ ጊዜ ደግሞ በጣም ሞባይል ከሆነ ማለት ወድቀው በጣም እንቅስቃሴ ካለው ጥርሱ ሊመለስ ማይችል ከሆነ ለብሬስ ህክምናና አርቲፊሻል ጥርሶችን በምንሰራበት ጊዜ ጥርስ ሊነቀል ይችላል እንጂ ስለታመመ ብቻ ጥርስ አይነቀልም።